ቤተሰብ አሁን የተለቀቀው የሀሰንን ቪዲዮ አይታችሁታል ብዬ አስባለሁኝ። እርግጠኛ ነኝ ሀሰን በጣም ጭራሽ እኛም ሁሉ የመናገር ሞራል ከየት እንዳመጣ እሱን ስትገረፍ ታወራዋለክ። ኦኬ፣ ሲጀምር ጥፋተኛ ነክ፣ ሲጀምር በጣም ሲበዛ ጥፋተኛ ነክ። ምክንያቱም ቢያንስ እንኳን ሀይሚን ይዘህ መሄድ አይጠበቅብህም። የሰው ሚስት ናት ወይ ደግሞ ተናግረህ ነው ይዘህ መሄድ ያለብህ እንጂ አንተ እንደፈለግ ይዛሃት መሄድ መብት የለክም። በመቀጠል ደግሞ እኛን የመናገር እኛ ስንደባደብ ምን አገባን? አንተ ስትደባደብ ባታድግ የኛ ጉዳይ ነው። እንደ እኛ እያልን ያለ ነው ሀይሚና ቡራን ኢቭን እንኳን ይዛሃት መሄድ እንኳን ካለብህ ጓደኛ ከሆነ በጣም የምትወደው ከሆነ ስለሱ የምታስብ ከሆነ ቡራን ጠርተክ ቡራ ይዣት ልሄድ ነው እና አንተ ደግሞ ቀስ ብለህ እነሱ ሳይሰሙ የሆነ ምክንያት ፈጥረክ ና ሀይሚ ሄዳለች እና ሀይሚ ጋር መድረስ አለብኝ ብለክ ና ማለት ነው እንጂ ያለብህ ደብቀ ይዘህ ወተክ ሲነቃብህ ሲደረስብህ ኦዲየንሶች እንደዚህ ያላችሁ ሀይሚን ልታገባ ነው አላችሁ። ኦዲየንስ የፈለገው የማለት መብት አለው። ሁሉም የፈለገው ኦዲየንስ የተናገረውን ነገር ኦዲየንስ ለምን ተናገረ ማለት አትችልም። ለማንኛውም ቤተሰብ ትንሽ እስኪ ኮመንት አስተያየቶቹን ላንብብላችሁና ትንሽ ኮመንቶቹ ላይ ስማችሁን እየጠራው ኦዲየንሶች እዛ ቪዲዮ ያያችሁ ስማችሁን እየጠራሁኝ እንትንላችኋለሁ ማለት ነው፣ አነብላችኋለሁ ማለት ነው። ኮመንት እንዳለ ማለት ነው። ኦኬ ዌት 1 ሚኒት። እና ሀሰን በጣም ችግር አለብክ፣ በጣም ችግር አለብክ በጣም እና ኮሜንቶቹን እንዳለ አንዳንዶቹን አነብላችኋለሁ ማለት ነው። ቤተሰው ከኔ ጋር ቆዩ ማለት ነው። ቤተሰው ቡርኬ ልክ ነው የምትሉ በሁለታቸው መሀል ሰው መግባት የለበትም። ትክክል፣ ሰው መግባት የለበትም። በሁለቱ መሀል ሰው በጭራሽ መግባት የለበትም። ትክክል። ዚነት መሐመድ ናት ይሄንን ያለችው። ኤክሰለንት፣ ትክክል። በሁለቱ መሀል ማንም ሰው መግባት የለበትም። ሌላ ደግሞ ቡርኬ ልክ ነው የምትሉ በሁለታቸው መሀል ያው ይሄን አመብላችኋለሁ። ሲጀምር ሀሰን ልክ ነው፣ ራሷን መጠበቅ ነበረባት። ምን ማለት ነው? እንዴት ነው ራሷን የምትጠብቀው? እንዴ ሀይሚ እኮ ተናዳለች፣ ተበሳጭታለች። ስለዚህ እንዴት ነው ራሷን ልትጠብቅ የምታስቡት? እዚህ ጋር ደግሞ ሀሰን ገደል ግባ፣ ሚና ገባ፣ ምን አገባ? ብሩክና ሀይሚ መቼም አይለያዩም። አዎ መሀል ላይ ገብቶ ሊያቦካካ ነው፣ ሊያቦካካ። ቡርኬና ሀይሚ መቼም አይለያዩም የምትሉ ላይክ፣ ሀሰን አታሽቃብጥ፣ ጓደኝነት እንደዚህ አይደለም። ይሄ የኔ ሀሳብ ነው። ባይዘው ትክክል። ፋጡማ ናት ይሄንን ኮመንት የኮመተችው። ጀግና፣ ጓደኝነት በዚህ አይደለም የሚለካው። ኦኬ እዚህ ጋር ደግሞ ሀይሚና ቡርኬ መቼም አይለዩም። አዎ ማን ነው ቡርኬን የሚወደው ከልቡ? ሁላችንም እንወዳቸዋለን ሁለቱንም። የሀሰን ጥፋት ይዣት ሊሄድ ነው አለማለቱ እንጂ አሞኛል ይዘኸኝ ሂድ አላለችውም። ሞከረ። የጓደኝነቱ ብሩክ ተው ሀይሚ ምናምን ማለት ትችል ነበር። አትጣሉ ማለት ትችላለ እንጂ አሞኛል ስትልቅ ይዘክ መሄድ አልነበረብክም። ይሄ ትክክል። ይሄ አንዳንድ እኮ ኮማንተሮች እኮ ስማርቶች ናቸው፣ የእውነት ስማርት። ሀሰን አንተ ሀይሚን አለያይቱ ምን ያገኛል? አዎ ምን ያገኛል እንዴ? በቃ ማሽቃበጥ ነው። ሀሰን እኮ ድሮም እኮ እነ ቡርኬን እኮ አስታርቆ አያውቅም። ካያችሁ የሆነ ነገር ሲፈጠር እነሱ መሀል ይገባል እንጂ አስታርቋቸው አንድ ላይ እንዲቀጥሉ አድርጎ አያውቅም። በጣም አለያይቶ አራርቆ ነው ልጁ። ወይ ጉድ ዘንድሮ! አንዱ ከአንዱ ስታሽቃብጥ መች ነው የምትጨርሰው? እውነት ሀሰን። አዎ ሀሰን ትክክል አይደለክም። ትክክል። ኧረ ተረጋጉ ሁሉም። ሀሰን ደግሞ ከአንተ የሚበልጥ የሚሆን ለሀይሚ ቡርኬ ነው። አዎ ይሄ አፌ ቁርጥ ይበልልኝ። ይሄን ኮመንት የኮመተችው ስሙ ጋይስ። ሀሰን ማለት ነው እኔ ማቅላላ ሀይሚ ይላል። ከሀሰን በላይ እኮ ስለ ሀይሚ የሚያውቀው እኮ ቡርኬ ነው። ቢያንስ አብረው ተኝተዋል፣ አብረው በልተዋል፣ አብረው ነው የሚኖሩት፣ ይተዋወቃሉ። መጥፎም ደጉም ሁሉም ነገር። አንተ ጓደኛ ነክ እንጂ ለሀይሚም ለቡርኬን ጓደኛ ነክ እንጂ ምንም ልታመጣ አችልም። ገባ? ጓደኛ ነህ። እንደ ጓደኝነትህ የሆነ ነገር ልታረግላቸው ትችላለህ። ከዛ በተረፈ ግን አሁን አንተ እንደምታስበው ነው ብለህ ታምናለህ? ሀሰን ለምንድን ነው ራስህን የምታጃጅለው? አትጃጃል። ከህይወታቸው ውጣ። ሶስተኛ ወገን አያስፈልግም። በጣም የከፋ ነገር ካለ ደግሞ ሁለቱ ለየብቻ ጠርተህ መምከር ነው። ከዛ በተረፈ ግን አንተ እንደምታስበው በዚህ ልክ የሰውን ህይወት ለመረበሽ መንደርደር የለብክም። ከህይወታቸው ከቻል ውልቅ
በቃ ጓደኛኛ የምናውቀው አንቺም ታይ አንተም ሲል እንጂ ከእሷ ለይተህ ለምን ይዘህ ትሄዳለህ? አብራው ነው የመጣችው። አብራው ተጋፍጣ ሁኔታውን አይታ መሄድ ነው እንጂ አንተ ለብቻ ይዘህ ለምን ትሄዳለህ? መልሰክ ደግሞ እኛ ላይ ኤጴፕ ማለት ምን ማለት ነው? እኛ ኦዲንሶች ላይ ለመናገር ሞራል የለክም። ስርዓት ይኖርክ፣ ስነ ስርዓት ይኖርክ። ልጅቷን እንትን አትበል። ትዳፈራለህ ብዙ ጊዜ አይካለሁ። አትዳፈር። ኦኬ። ኦዲንሶችን ሪስፔክት አክብር። ጨረቃ ቤተሰቦችን ግዴታ የማክበር አለብክ። ኦኬ። ሀይሚና ቡራ የራሳቸውን ችግር ራሳቸው የመፍታት አቅምም መብትም አላቸው። ይችላሉም ደግሞ ገባ ይችላሉ። ስለዚህ ቤተሰብ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። ይሄን ቪዲዮ ሼር አርጉት እና አታስፈራራ። ማስፈራራት ካንተ እንትን አይልም ማለት ምንም ልታመጣ አትችልም። አሁን ብዙ ሰዎች ሀሰን አይዶ ነው ጥሩ ሊሰራ ይችላል፣ ግን በዚህ ልክ ግን ልጅቷን ይዟት ባሄድ መልካም ነው። እዛ ሆኖ ችግሩ እንዲፈታ ወይም ደግሞ ሁለቱን በሆነ ምክንያት ይዞ ቢመጣ ነግሮት፣ ለቡራ ነግሮት ቢሆን ጥሩ ነው። ቡራ ደግሞ ልጁ ማደግ አለበት ካላባቱ ምናምን የምትለው አንተ ቆይ ልጁ ያንተ ነው እንዴ? ይሄን ጉዳይ ነገ እንሄድበታለን። ቤተሰብ ለማንኛውም ደህና ደርልኝ። ቤተሰቦች ይወዳችኋለሁ ባይ